ራስ ሰማክ ይላሉ። አላህ ሱብሓነሁ ወተዓላ በቁርአን ላይ ያ አዩሃ الذين آمنوا አው ያ አዩሃ الناس በዚህ ጥሪ ካደረገ ለሰው ልጆች ያኒ ራስ ሰማክ ይላሉ። ጆሮህን ሰጥተህ አዳምጥ። ምክንያቱም ኢማ አምሩ ፈየእሙርከ ኢምተሲል አምረ አላህ ወኢማ ነህዩ ፈየንሀከ ኢጅተኒብ ነህየ አላህ። አላህ ያ አዩሃ الذين آمنوا ብሎ ከተናገረ ወይ አላህ በሆነ ነገር ሊያዝህ ነው ያን ትእዛዝ ተግባራዊ ለማድረግ ዝግጁ ሁን ይላሉ። ወይም በአንጻሩ ደግሞ አላህ ከሆነ ነገር ሊከለክልህ ነው ያ የከለከለው ሙሉ በሙሉ ለመከልከል ዝግጁ ሁን ይላሉ። ስለዚህ አላህ እዚህ ቦታ ምንድነው ያ አዩሃ الذين آمنوا ካለ በኋላ እናንተ ያመናችሁ ሰዎች ሆይ ብሎ ጥሪ ካደረገ በኋላ ጥሪውም ደግሞ ለማን ነው? ላመኑ ለሆኑ ሰዎች ነው። ቱቡ ኢለላህ ወደ አላህ ሱብሓነሁ ወተዓላ ተመለሱ ተሰሰቱ አለ። ተውበተን ነሱሃ ጥርት ያለ የሆነን ተውባ ማለት ነው። ተውበተን ነሱህ ምንድነው የሚለውን ዑለማዎች የተለያየ የሆነ አቋም አድርገዋል። አለኩል አህዋል መለስበታለሁ። ተውበተን ነሱሃ ያኒ ጥርት ያለ የሆነን ተውበት ወደ አላህ ተመለሱ። አሳ ረቡኩም አዩከፍር አንኩም ሰያአቲኩም ጌታችሁ የእናንተ ወንጀል ማለት ነው ሊምርላችሁና ወንጀላችሁ ሊደብቅላችሁ በራሱ ላይ ግዴታ አድርጓል። አሳ ሚነላህ ከማ ይቆሉ ዑለማ ያኒ ዋጅብ ነው ይላሉ። ወይድኺለኩም ጀናቲን ተጅሪ ሚን ተሕቲሃ አልአንሃር አላህም ደግሞ ከተውበታችሁና ወደ ጌታችሁ ከተጸጸታችሁ ከተመለሳችሁ ከስሯ የተለያዩ ጅረት የሚፈስባት የሆነችን ጀነት አላህ ሊያስገባችሁ በሱ ላይ ግዴታ አድርጓል ይላል አላሁ ሱብሓነሁ ወተዓላ ማለት ነው። طيب ተውበተን ነሱህ ማለት ምንድነው የሚለውን በተመለከተ የተለያዩ ዑለማዎች የተለያየ የሆነ አቋምን አንጸባርቀዋል ማለት ነው። ሰዒድ ኢብኑ ጁበይር ረሂመሁላህ ከታቢዒዎች መካከል ተውበተን ነሱህ ብሎ ማለት የተውበቱል መቅቡላ ይላሉ። ከአላህ ዘንድ ተቀባይነት ያላት የሆነች ተውባ ናት። እሷም ደግሞ 3 መስፈርት ካልተሟላ ያኒ ተውበት ከአላህ ዘንድ ተቀባይነት አይኖረውም ይላሉ። የመጀመሪያው ኸውፉን አላ ተቅበለ እንደ አላህ ተውበትን አይቀበለኝም ብሎ ሰውየው መፍራት አለበት። ሁለተኛ ደግሞ ወረጃኡን አንተቀበል ቢያንስ 50% ጌታውን የሚፈራ ከሆነ ወንጀሉን አይምርልኝም ብሎ በአንጻሩ ደግሞ 50% ተስፋ ማድረግ አለበት። ሌላ በተጨማሪ ደግሞ ኢድማኑ ጣዓ ነው ይላሉ። ማለት አላህን በመታዘዝ ላይ መዘውተር ይሄን ነው ብለው ይናገራሉ። ሌላ ሙሐመድ ኢብኑ ከዕብ አልቁረዚ ረሂመሁላህ ምን ይላሉ? አተውበቱን ነሱህ ተውበተን ነሱህ ብሎ ማለት የጅማዑሃ 4 አሽያ 4 ነገር ይሰበስባል ይላሉ። አው 4 ነገር ይሰበስባታል ተውበተን ነሱህን። የመጀመሪያ አልኢስቲግፋሩ ቢልሊሳን በምላሳችን ጌታችንን ይቅርታ መጠየቅ ኢስቲግፋር ማድረግ ነው። ሁለተኛ ደግሞ ወኢቅላዑን ቢልአብዳን የሰውነት ክፍላችንን ወንጀል ከተዘፈቅን ወንጀል ላይ ከሆነ ከወንጀሉ መውጣት አለብን ይላሉ። ሶስተኛ